ሊቢ ብዬ ነው የምጠራት። ሊቢ ማለት ፍቅር ማለት ነው። ጀስት ስሟን ነው እና ሊቢዬ ብሎ ይጀምራል። ሊቢዬ አስታውሳለሁ የመጀመሪያ ጊዜ ዴት ስንወጣ የተሰማኝን ውብ ስሜት ሳይ ጌታ ሆይ ከሳምንት ከወር በኋላ ልቤ እንዳይወርድ ይህንን ውብ ስሜት እንዳላጣው ብዬ ያስለመነኝ አይነት ስሜት ነበር ያለኝ። በእርግጥ በሁለተኛው ዴት ቀን የታዴን ያባቷን ማለት ነው የሚያክል ሁዲ ለብሰሽ ስትመጪ መናደዴን አልክድም። ከዛ በኋላ ግን አንቺንም አወዳደርሽንም በጣም ነው የምወደው። የወደድኩት ፍቅርሽን ልታሳይኝ የምትሞክሪበት መንገድ ልቀልድ ብዬ እንኳን አንድ ቀን ትዝ ካለሽ የ50 ሺህ ብር ጫማ በጣም አማረኝ እኮ ስልሽ ካልገዛውልህ ብለሽ የታገልሽኝ ለራስሽ ብለሽ እኮ በጭራሽ የማታረጊው እንደሆነ አውቃለሁ። ስራ በጣም ተበሳጭቼ ስመጣ ይቅር እንዳሰብከው ባይሆን እንኳን ከአዲስ እንጀምራለን ያልሽኝ ተጣልተን ተኮራርፈን እንደ ተኮራረፍን ማደር ስላልፈለግሽ ቤት ድረስ መተሽ በደንብ የተጣላ ነውንም ሁሉ እነዚህ በጣም ብዙ ሚሞሪዎቼ ናቸው። እነዚህ ሁሉ ግን ትዝታዎች ብቻ አይደሉም። እግዚአብሔር እኔን ምን ያህል እንደሚወደኝ ማሳያዎቼ ናቸው። እሷን ነው የማገባው ያልኩበትን ቀን በምድር ላይ በርከት ያለ ዓመት እንደመቆየቴ እንዳንድ ሰው ከአንድ ሰው ጋር በህይወት ዘመኔ ሁሉ በትዳር ለመኖር ሳስብ ምፈራቸውን ነገሮች በየተራ በቁጣ በንዴት በምሬት ሳወራሽ ቤቱም እንዳልፈራ እነዛን አስቀያሚ ያልኳቸውን ነገሮች በፍጹም እንደማታረጊ ለማስረዳት የታገልሽባቸው ቀናቶችና ቃላቶችን ሳይ በቃ እሷ ናት ምንም እንከን የሌለባት ሳትሆን ሙሉ ለሙሉ ራሷን የተሻለ ባሏ የሚወደው ለመሆን የምትተጋ ሴት ስለነበር ስፈልግ የነበረው በቃ አገኘኋት አልኩኝ። እሷ ሚስት እንደሆነች በምን አወቅ ለሚሉኝ መልስ ይሄ ነው። በልቶ የጠገበ ሰው ሲጠግብ ጠገብኩ ሲል እንዴት አወቅ አይባልም። ሆዱ ሲሞላ የሚያውቀው ራሱ ብቻ ነው። እኔም በቃ ሳገኝሽ ልቤ ሞላ። ሌላ ጊዜ ተሰምቶኝ የማያውቅ ሙላት ተሰማኝ። መወደድ ራሱ እንደዚህ ደስ እንደሚል ያወቅኩት ባንቺ ነው። ቆይ ለእናንተ ልንገራችሁ። የምትወደኝ በዝርዝር ነው። መኪና አነዳዴን ትወደዋለች። በተለይ ፓርክ አደራረጌን በጣም ታደንቀዋለች። አለባበሴን ትወደዋለች። ሽቶዬን ትወደዋለች። አዚፍ እኔ እንደሰራሁት በቃ ትወደዋለች። ሐሳቤን፣ ስራዬን፣ ስብከቴን። እኔማ አንቺን ብቻ አይደለም አወዳደርሽንም ነው የምወደው። እነዛ እናሳካቸዋለን ብለን ያልናቸው ሳይሆኑ አብረንን በተሳካ ያልናቸውም ተሳክተውልን አብረንን ሰው መሃላችን ገብቶም አብረንን አሁንማ በቃል ኪዳን ተሳሰረን። ማንም አይለየንም። አንድ ነገር ልበል የኔ ውብ፣ ይህን ሁሉ ጊዜ ስላላገባውሽ ይቅርታ። ጠዋት የምነቃው ካንቺ ጎን እንደሆነ ሳስብ በጣም ልቤ ይሞቃል። ለኔ ከሴቶች ሁሉ አንደኛ ቆንጆ አይደለሽም፣ አንደኛ ስማርትም አይደለሽም፣ አንደኛ ባለሙያም አይደለሽም። ለኔ ማላወዳድርሽ ቆንጆ፣ ማላወዳድርሽ ስማርት፣ ማላወዳድርሽ ባለሙያ ነሽ። በትንሽ በትልቁ አመሰግናለሁ ስትይኝ እኔ ስላንቺ ብቻ እያመሰገንኩ መኖር እንዳለብኝ እንዲሰማኝ ሆኗል። አንዳንዶች እድለኛ ነው አፈሰ ይላሉ። ሌሎች ደግሞ እድለኛ ናት አፈሰች ይላሉ። የቀሩት ደግሞ ሁለቱም እድለኛ ናቸው አፈሱ ይላሉ። ለኔ ግን እድል ሳይሆን እግዚአብሔር አስበን ከማናቀው ቦታ እሱ ወደ አሰበበት እጃችንን ይዞ እንደወሰደን ነው የማውቀው። እግዚአብሔር ይረዳኛል። ክርስቶስ ቤተክርስቲያን እንደወደደ ልወድሽ፣ ልንከባከብሽ፣ ልጠብቅሽ፣ ልታመንልሽ፣ ላፈቅርሽ ቃል እገባለሁ። ማንም በመሃላችን ላላስገባ ልጠብቅሽ እንጂ አሳልፌ ላልሰጥሽ ቃል እገባለሁ። ብዙ ምስጋናን አድናቆትን በቅርብም ከማያቆኝም ሰምቻለሁ እሰማለሁ። ነገር ግን አንቺ እንዴት እኮ እንደምታስደንቀኝ ስትይኝ ልቤን እንደሚያሞቅ ምንም ነገር አያሞቀኝም። በእርግጥ ከዛሬ ጀምሮ ሸኝቼሽ ብቻዬን ስለማልመለስ ይልቁን ይዤሽ ወደ ቤት ስለምገባ ደስታው የኔ ወደር የለውም። እኔ ብቻ ግን አይደለሁም፣ መኪናዬም ሲልቨር ደስታዋ ወደር የለውም። እዛ ሩቅ መንገድ መሄድ ስለሌለባት ይሄድ ያውቋላ። አንድ ነገር ግን ቃል መግባት አልችልም። እሱም እስከ 190 ዓመታችን ብቻ ነው አብሬሽ መሆነው። ከዛ በኋላ ሰማይ አምልኮ ላይ እንገናኛለን።
የመጨረሻ ልበልና ልጨርስ። ከስራ ቤት ስገባ እስከምታቅፊኝ ልጆች ወልደን ያ የጀመርነውን ባይብል ስተዲ እስክናጠና እችላለሁ ብዬ ስኩራራበት የነበረውን ቺክን አልፍሬዶ እስክሰራልሽ የጠዋቱንም ፍርፍር እስክቀምሳት አይ ካንት ዌይት ጓጉቻለሁ። ይህን ሁሉ ሳወራ ወይ ትኩስ ፍቅር እስኪበርድለት እኮ ነው የሚል ይኖራል። አውቃለሁ እንግዲህ የሚያቀኝ ያቀኛል። እኔ ብዙ ሮማንስ ማውራትም ወድ ሰው አይደለሁም። ነገር ግን አንቺን ፍቅርንም ሆነ ያ አንቺን የወደድኩበትን ፍቅር የተቀበልኩት ከአምላኬ ነውና እናም የሚቀጥለውን መንገዴን የምደገፈው በአምላኬ ነውና ይህ የኔ ቃል ኪዳን ነው። ትናንት እንደወደድኩሽ ዛሬም ደግሞ ነገም በምንወዳቸው ሰዎች ሁሉ ፊት እላለሁ ማፈቅርሽ ነኝ፣ ወድሻለሁ። አሁን እሱ ሁሉ ካወራ በኋላ መናገር በጣም ይከብዳል። አንድ ፔጅ ነው የጻፍኩት ብሎኝ ነበር። እኔ በጣም የተወሰነ ነገር ነው የጻፍኩት፣ ግን የልቤን ታውቃለህ። ይህንን ቫው ወይም ቃል ኪዳን በምጽፍበት ጊዜ ሚያዝያ 24 ላገባ እንደሆነ ሳስብ ደስ ይለኛል። ፊልጵስዩስ 1:3 ላይ እናንተን ባሰብ ቁጥር አምላኬን አመሰግናለሁ እንዳለ እግዚአብሔርን የማመሰግንበት ምክንያት ስለሆንከኝ አመሰግናለሁ። በተለይ እግዚአብሔርን የምትወድ እግዚአብሔርን የምትፈራ ሀምብል ጎበዝ ሰራተኛ፣ ደግ፣ ለአገልግሎቱ ታማኝ የሆንክ ሰው መሆንህ እና መንፈሳዊ ጥንካሬ ሁልጊዜ ይገርመኛል። ይህንን ደግሞ በዚህ ጉባኤ ፊት ልመሰክርልህ እፈልጋለሁ። እኔም በዚህ አገልግሎት ጥሪ ውስጥ ደሞን በስራ ሁልጊዜ አጋዥ ለመሆን በጸሎትና በፍቅር ከጎን ለመሆን ህልሞችን እንደ ህልሞቼ፣ ሀሳብህን እንደ ሀሳቤ፣ ስራህን እንደ ስራዬ፣ ጭንቀትህን እንደ ጭንቀቴ ያንተ የሆነውን ሁሉ እንደ ራሴ አድርጌ ለመጠበቅና ለመጠንቀቅ ቃል እገባለሁ። ለመጀመሪያ ጊዜ አብረን ለመሆን ስናስብ ትዝ የሚልህ ከሆነ ሚያዝያ 24 ቀን ነበር። ዛሬ ሚያዝያ 4 ላለፉት 6 ዓመታትና ከዚያ በላይ በቤተ ክርስቲያን ውስጥ አብረን ስናገለግል ዛሬ ሚያዝያ 24 እንጋባለን ብለን እኛም ማንም አላሰበም ነበር። ግን ተዋደድን። ስለምትሳሳልኝ፣ ስለምትወደኝ፣ ደግሞ በአንተ እርግጠኛ መሆንን ከእግዚአብሔርና ካንተም ስላገኘው እንዳከብርህ ይሄንን ማንነትን ሰርተ ስለጠበቀኝ ቤተሰቦችንም ጓደኞችንም አንተንም አመሰግናለሁ። ዛሬ ብቻ ሳይሆን ሁሌም ክርስቶስ እና ቤተ ክርስቲያንን እያሳየን አብሬህ ለመኖር ምቹ ረዳት ለመሆን ቃል እገባለሁ። ዛሬ አዲስ ህይወት እንጀምራለን። ይህ ለእኔም ለአንተም ትልቅ ነገር ነው። ቤታችን እግዚአብሔር የሚመለክበት በፍቅር የተሞላ እንዲሆን እተጋለሁ። ደግሞም እግዚአብሔር ይረዳኛል። በመጽሐፍ ቅዱስ ላይ ሩት ለኑኃሚን በምትሄጅበት እሄዳለሁ፣ በምትኖሪበት እኖራለሁ፣ ህዝብሽ ህዝቤ፣ አምላክሽ አምላኬ ይሆናል፣ በምትሞችበት እሞታለሁ፣ በዚያም እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ፣ ከዚህም የከፋ ያድርግብኝ እንዳለቻት እና ቃል እንደገባች ዛሬ በዚህ ሁሉ ሰው ፊት በአገልጋዮች ፊት እና በቤተ ክርስቲያናችን መጋቢ ፊት ደግሞም ሁሉም መልካም ባደረገልን የጸሎታችንን መልስ በሰጠን እና ይሄንን ኃላፊነት ለመወጣት ታማኝ አድርጎ በቆጠረን በእግዚአብሔር ፊት ቃል እገባለሁ። ይሄ ቃል ኪዳኔ ሆኖ በሕይወት ይገዛኛል። በጣም ወዳለሁ።